ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን ከኤክሲት ኤግዛም ፎር ኮምፒውተር ሳይንስ ያዘጋጀናቸው ጥያቄ ከ51 ጥያቄ እስከ 60 እሱ ለመስራት አብራችሁ ቆዩ። ጥያቄ ቁጥር 51 Everything is a or an in HTML DOM. A. Element. B. Array. C. Node. D. Attributes. አሁን በእያንዳንዱ ኤሌመንት ውስጥ በኤችቲኤምኤል ዶም ምንድነው የሚገናኘው? ምንድነው የሚያጠቃልለው? what is this include ነው የተባለው። ጥያቄው አንደርስታንድ ካረጋችሁ በእርግጥ ነው ትክክለኛው መልሱ የሚሆነው C. Node. The DOM represents a document as a tree of nodes where each node can be an element, attribute, text, comment, etc. ያ ማለት በኤችቲኤምኤል ዶም ዶክመንት ኦብጀክት ሞዴል ሁሉ ነገርን በኖድ ናቸው። እነሱ ደግሞ ዶም ዶክመንቱ እንደ ኖድስ ይወክላል። በዛ ላይ ደግሞ እያንዳንዱ ኖድስ እንደ አትሪቢዩት አላቸው፣ ኤሌመንት አላቸው፣ ቴክስትም አላቸው። ይሄ ደግሞ በተመለከተ ኤሌመንት፣ አትሪቢዩት፣ ኖድ፣ ቴክስት አላቸው። ኢቭን ኮመንትም ማለት ነው። ኤሌመንት የኖድ አይነት ነው። ለምሳሌ ልክ እንደ ዲቪዥን ታግና ፓራግራፍ ታጎች አለ የምንጠቀማቸው። ሌላኛው ደግሞ ፕሮፐርቲ የምንጠቀመው ደግሞ ምንድነው? እንደ አትሪቢዩት እንዲሁ እንግዲህ የኖድ ክፍል ነው፣ ግን በኤሌመንት ዶም ኖድ ትሪ ደግሞ አይወክልም ፕሮፐርቲ ከሆነ በስተቀር አትሪቢዩት ከሆነ በስተቀር ማለት ነው። ሌላኛው ደግሞ አሬይ ደግሞ ለዶም አይወክልም። ምክንያቱም ዶም የሚወክለው ለኖድ ነው። እንደ ኤሌመንት አትሪቢዩትን የሚያጠቃልላቸው ማለት ነው። ጥያቄ ቁጥር 52 An operation performed on the contents of a register is known as A. Instruction code. B. Micro operation. C. Registration. D. Accumulation. አሁን እዚህ ጋር የተጠየቅነውን ኦፕሬሽን ፐርፎርም የሚያደርገው በሬጂስተር ኮንቴንት የሚወክለውና ፐርፎርም የሚያደርገው ስራው ምንድን ነው? በማሽን መመሪያ ጊዜ ኢንስትራክሽን የሚፈጥረው የትኛው ነው የሚመስለው? ትክክለኛው መልሱ የሚሆነው ማይክሮ ኦፕሬሽን ነው። A micro operation refers to an elementary operation performed on the data stored in register during the execution of a machine instruction. ያ ማለት በማሽን ኢንስትራክሽን በሚፈጸምበት ወይም ኤክሲኪዩት በሚያደርግበት ጊዜ ሬጂስተር ውስጥ ስቶር የተደረጉትን መረጃ ላይ የሚደረገውን ኤሌመንተሪ ኦፕሬሽን ያመለክታል። ለምሳሌ ልክ እንደ ሺፍት አለ፣ ሺፍት እንደ ሌፍት ራይት አለ፣ ሺፍት ኦፕሬሽን ማይክሮ ኦፕሬሽን የምንጠቀማቸው አለ፣ ኢንክሪመንት ዲክሪመንት የምንጠቀምም አለ። ሌላኛው ደግሞ እንደ ኮንትሮል ዩኒት የምንጠቀማቸው አለ፣ እንደ ሎድ ትራንስፈር። በዛ ላይ ደግሞ አሪትሜቲክ ኤንድ ሎጂካል ማይክሮ ኦፕሬሽን የምንጠቀማቸው አለ፣ እንደ አድ፣ ሰብትራክት ምናምን የሚባሉ ኤንድ፣ ኦር፣ ኖት የመሳሰሉት። ይሄ ማይክሮ ኦፕሬሽን ሊወክል ይችላል። ጥያቄ ቁጥር 53 Which one of the following is not unique for every computer in the network? A. MAC address. B. IP version 4 address. C. IP version 6 address. D. subnet mask. ዩኒክ ያልሆነውን በኮምፒውተር ኔትወርክ ውስጥ የትኛው ነው ዩኒክ? ያው ያልተለየ ማለት ነው። የተለየ አይደለም፣ ያልተለየ ነው የተባለው። አሁን በኮምፒውተር ኔትወርክ ውስጥ የትኛው ነው ያልተለየው የሚባለው? that has difference ዩኒክ መሆን አለበት ነው የተባለው። እኛ በእርግጥ ትክክለኛው መልሱ የሚሆነው D ነው፣ subnet mask. It defines the network portion of an IP address and it's often the same for multiple devices in the same subnet. For such an example like 255.255.255.0 for a typical local area network. አሁን ሁላችንም የምናውቀው አሁን በአይፒ አድሬስ የኔትወርክ ክፍል የሚገልጸው ብዙ ጊዜ በተመሳሳይ ሰብኔት ማስክ አላቸው። በርካታ መሳሪያዎችና የኔትወርክ ኮምፒውተር ኦፕሬተሮችን እንዲሁም ለኮምፒውተር ኔትወርክ ዲቫይስ የሚጠቀሙት ሰብኔት ማስክ አለ። ተመሳሳይ የሆኑ አይፒ አድሬሶች በኔትወርክ ፖርሽን ጋር የሚወክለው ለምሳሌ ልክ እንደ በዚህ ሰብኔት ማስክ የተቀመጠው ነው።
ሶ ያልተለየው ኖት ዩኒክ የሆነው ሰብኔት ማስክ ነው። አሁን ዩኒክ የሆኑትን እነ ማክ አድሬስ እና አይፒ ቨርዥን 4 እና አይፒ ቨርዥን 6 አሁን አይፒ ቨርዥን 4 እና አይፒ ቨርዥን 6 ሁለቱም ልዩነት አላቸው። አይፒ ቨርዥን 4 ማን ነው የሚፈጽመው? ሎጂካል አድሬሱ ከአይፒ ቨርዥን 4 ጋር አይፒ አድሬስ ነው የሚፈጽመው። ሎጂካል አድሬስ ስለሆነ በ4 ኦክቴት ተቀምጧል። አይፒ አድሬስ ነው የሚጠቀሙት አይፒ ቨርዥን 4። ነገር ግን አይፒ ቨርዥን 6 ከሆነ ማክ አድሬስ ነው። በዛ ላይ ደግሞ በሄክሳዴሲማል 128 ቢትስ ነው የተጠቀሰው። ማክ አድሬስ አይፒ ቨርዥን 4 የምንላቸው እነሱ ለእያንዳንዱ ኔትወርክ ጋር ማክ አድሬስ በኔትወርክ ኢንተርፌስ ካርድ ነው የሚገልጸው። ብዙ ጊዜ በዓለም ላይ ያሉ ሁለቱም በኔትወርክ መሳሪያዎችን አንድ አይነት ማክ አድሬስ ሊኖራቸው አይገባም። ቢሆንም ተመሳሳይ ማክ አድሬስ ሊኖራቸው አይገባም። ከዚህ ቀደም ነግሬያቸዋለሁ። ከዚህ በፊት ስለ ዩቲዩብ ኮምፒውተር ኦርጋናይዜሽን እና አርኪቴክቸር ላይ ቪዲዮ ገልጬላችሁ ነበረ። ማክ አድሬስ ምንድን ነው የሚያደርገው? ማክ አድሬስ እያንዳንዱ ሚዲያ አክሰስ ኮንትሮል አክሰስ እንዲያደርግ ይረዳችኋል። ፊዚካል አድሬስ እንዲፈቅድ ማለት ነው። ኦቶራይዝ እንዲያደርግ ማለት ነው። ሌላኛው ደግሞ በአይፒ ቨርዥን 4 አድሬስ ደግሞ በኔትወርክ ውስጥ ለእያንዳንዱ መሳሪያ ምንም እንኳን በግል አይፒ አድሬስ ቢኖሩ የተለያዩ ኔትወርኮችን እንደገና ጥቅም ላይ ቢችሉም አይፒ ቨርዥን 6 አድሬስም ደግሞ ለእያንዳንዱ መሳሪያ በኢንተርናሽናሊ ሌቨል ልዩ እንዲሆን የተነደፈ መሆን አለበት። ሶ ልዩነት they are unique። ማክ አድሬስ አይፒ ቨርዥን 4 አድሬስ አይፒ ቨርዥን 6 አድሬስ እነሱ የተለየ ናቸው። የተለየ ያልተለየ ግን ሰብኔት ማስክ ነው ማለት ነው። ጥያቄ ቁጥር 54 In PHP are predefined variables that are accessible throughout your script. A. Predefined variables. B. Reserved variables. C. Superglobals. D. Global variables. በአሁን በዚች ጋር የተጠየቅነውን ጥያቄ predefined variable ምንድነው አክሰስ የሚያደርገው? በስክሪፕትህ መሰረት ነው የሚለው። በእርግጥ ነው ሁላችንም የምናውቀው ትክክለኛው መልሱ ሱፐር ግሎባልስ ነው የሚሆነው። ምክንያቱም in PHP super globals are predefined variables that are always accessible regardless of scope, meaning they can be used inside functions, classes or scripts without needing the global keyword. ስለዚህ ሁላችንም እንደምናውቀው በፒኤችፒ ውስጥ ምን ቢሆን በሱፐር ግሎባልስ ቀድመው የተገለጹ ቫሪያብልስ ናቸው። ምንም ይሁን ምንም ማለት ኢትስ መስት ቢ አክሴሲብል መሆን አለበት። እንደ ኪወርድን ሳያስፈልጋችሁ ውስጥ ፋንክሽንም ይሁን ክላስም ይሁን ስክሪፕትስም ይሁን መጠቀም ይችላሉ። ዊዛውት ኒዲንግ ዘ ግሎባል ኪወርድ፣ ምንም አይነት ግሎባል ኪወርድ ሳያስፈልጉ ማለት ነው። ያ ማለት the common PHP super globals የሚጠቀሙት አለ። super globals PHP የሚጠቀሙት እንደ ጌት፣ ፖስት፣ ሴሽን፣ ኩኪ፣ ሰርቨር፣ ሪኩዌስት፣ ፋይልስ። ጌት ምንለው አሁን ኤችቲቲፒ ጌት የምናደርገው አሁን እኛ ዳታ ሪኩዌስት ስናደርግ ነው ማለት ነው። ጌት ሪኩዌስት ዳታ ስናደርግ ማለት ነው። ፖስት ከሆነ ፖስት ሪኩዌስት ዳታ የምናደርግም አለ። በዛ ላይ ደግሞ ሴሽን ደግሞ ሴሽን ቫሪያብልስ የምንጠቀማቸው አለ። ኩኪ የምንጠቀማቸው ኤችቲቲፒ ኩኪስ አለ። ሰርቨር ደግሞ የምንጠቀማቸው ፎር ኤክዚኪዩሽን ኢንቫይሮንመንት ኢንፎርሜሽንም አለ። ሪኩዌስት የምናደርጋቸው ደግሞ በጌትና በፖስትና በኩኪ ኮምባይን ተደርጎ ተጨማሪ ሲፈጥር ማለት ነው። ኮምባይን ተደምሮ ሲገኝ ማለት ነው። ወይም አብሮ ሲቀላቀሉ ማለት ነው። ሪኩዌስት የምንለው ጌት፣ ፖስት፣ ኩኪ አብሮ ሲቀላቀሉ ማለት ነው። they have a combination of the common PHP super globals። ሌላኛው ደግሞ ፋይልስ የሚባልም አለ። እነሱ ደግሞ በዳታ ፋይል አፕሎድ የምናደርግም ጥቅምም ሊውል ይችላል። ሶ ትክክለኛው መልሱ ሲ ነው፣ super globals። ጥያቄ ቁጥር 55 polynomial addition is implemented using which data structure? A. Stack. B. Linked list. C. Queue. D. Trees. አሁን እዚች ጋር የተጠየቅነውን ጥያቄ ኢምፕለመንት የሚያደርገው በዳታ ስትራክቸር ኢምፕለመንት ተደርገው የሚጠቀሙት ፖሊኖሚያል አድሬስ የትኛው ዳታ ስትራክቸር ይመስላችኋል? በየትኛው ነው የሚጠቀሙት? ይህ ነው የተባለው ያለው። polynomial addition is implemented using what? Is it stack or linked list or queue or trees? በዳታ ስትራክቸር የሚወክለው ማለት ነው። ትክክለኛው መልሱ የሚሆነው linked list ነው። Because of that, polynomial addition is most efficiently implemented using a singly linked list because it is flexible
storage, each term, the coefficient and exponent can be stored as a node, allowing polynomials of arbitrary length. And also it's sorted merging. Linked lists can be traversed in order to add like terms, same exponents efficiently. ሌላኛው ደግሞ አሁን ይህንን ፖሊኖሚያል የምንጠቀመው የሚተገበረው በሊንክድ ሊስት መጠቀም የሆነበት ምክንያት አንደኛ ፍሌክሲብል ስቶሬጅ ነው። በዛ ላይ ደግሞ እያንዳንዱ ኮኤፊሽንትና ኤክስፖነንት ቁጥሮቹ ሲደረደሩ ሊኖራቸው ይገባል። በተገናኙ ሊንክድ ሊስቶችን እነዚህ ሚሞሪ ምደባን ይፈቅዳሉ። It's allowing polynomial of arbitrary length. ሌላኛው ደግሞ sorted merging ይባላል። linked lists can be traversed in order. አሁን በቀላሉ ሊጨምሩ ሊሰርዙ ወይም እንደገና ሊደራጁ የሚችሉ ምንም ያለ ፊዚካሊ the same exponents ማለት ነው። ሌላኛው ደግሞ ትራቨርስ የምናደርገው አለ in order to make the same exponents። እንዴት መሰላችሁ? አሁን ኮኤፊሽንትና ኤክስፖነንት አለ ልክ እንደ ፖሊኖሚያል ፈንክሽን። ለምሳሌ 4x ስኩዌር አለ። አንዱ 4x ስኩዌር እና 6x ስኩዌር አለ። 4 ኮኤፊሽንት ነው። ኤክስ ስኩዌር ስኩዌር የምትለው 2 ማለት ነው። ኤክስፖነንት ነው የሚወክለው። 4x ስኩዌር 4 ኮኤፊሽንት ነው የሚወክለው። ስኩዌር 2 ማለት ኤክስፖነንት ነው የሚወክለው። ሌላኛው ደግሞ 6x ስኩዌር ተመሳሳይ የሆኑትን ኤክስፖነንትን አድ ማድረግ እንችላለን። ያ ማለት 10x ስኩዌር 10 ኮኤፊሽንት 1 2 10 ኮኤፊሽንት ነው 2 ስኩዌር ማለት ነው። እንደዛ ፖሊኖሚያል አዲሽን ይባላል ማለት ነው። በሊንክድ ሊስት የምንጠቀመው ማለት ነው። ጥያቄ ቁጥር 56ኛው Which of the following access control services determines what a subject can done? A. Accountability. B. Audit. C. Authorization. D. Authentication. ይሄ ጥያቄ ከዚህ በፊት አምና ሰኔ 2016 እኔ ያዘጋጁላችሁ ዩቲዩብ ላይ ቪዲዮ ነበረ። አምናም የመጣው ጥያቄ እዚህ ጋር አምጥተውታል። 10 ጥያቄ ወይስ 5 ጥያቄ ነው የሚሆን የሚችለው? አሁን እዚች ጋር የተጠየቀው አክሰስ ኮንትሮል ሰርቪስ የሚያደርገው what subject can be done የተባለው what we are going to do what we are allowed to do ነው የተባለው። ሶ ትክክለኛው መልሱ የሚሆነው authorization ነው። authorization determines what a subject, user, process can do within a system, like read a file, edit a document. It enforces access control policies like role-based access control. Authorization ምንለው እንደ ፈቃድ ማለት ነው። ማንኛውንም አንድ በሰብጀክት ውስጥ ርዕሰ ጉዳይ ተጠቃሚ ይሁን ዩዘርም ይሁን ፕሮሰስም ይሁን በስርዓት ውስጥ እያንዳንዱ በሲስተም ውስጥ ምን ማድረግ እንደሚችል መወሰን አለበት። It has to be permitted the user what to do. እያንዳንዱ ተጠቃሚ ምን ማድረግ እንዳለበት ያስፈልጋል። ለምሳሌ read a file ፋይሎችን አክሰስ ማድረግ ይችላል። በዛ ላይ ደግሞ ዶክመንትን ኤዲት ወይም አፕዴት ማድረግ ይችላል። በዛ ላይ ደግሞ it enforces access controls የመዳረሻ ቁጥጥር ፖሊሲ ልክ እንደ ሚና ላይ የተመሰረተ መዳረሻ ቁጥጥር ነው የሚያስፈጽመው role based access control። አሁን ኦቴንቲኬሽን እና ኦቶራይዜሽን ልዩነት አላቸው። እነዚህ ቁልፍ ቃላት ልዩነቶችን አስተውሉ። ኦቴንቲኬሽን ምንለው ቬሪፋይ የምናደርግ አይደንቲቲ ዩዘር ነው። ኦቴንቲኬሽን ማረጋገጥ ነው የምንፈልገው ማንነቱን። ለምሳሌ አሁን እናንተ የሆነ አፕሊኬሽን አክሰስ ለማድረግ ትፈልጋላችሁ። አክሰስ ከማድረጋችሁ በፊት አሁን ተጠቃሚዎቹ ማረጋገጥ ይፈልጋሉ። ማንነታችሁ ነው የሚፈልጉት። ማነህ አንተ? Who are you? They want to verify your identity, the users. ማረጋገጫ ነው የሚባለው። እናንተ ማረጋገጫ ከጨረሳችሁ ኦቶራይዝ ማድረግ ትችላላችሁ፣ ይፈቅድላችኋል ማለት ነው። ኦቶራይዜሽን ደግሞ ምን እንድታደርግ ተፈቅዶልሃል። What are you allowed to do? ይሄ ደግሞ ትክክለኛ መልሱ የሆነው ኦቶራይዜሽን what subject can be done ነው የሚለው። ጥያቄ ቁጥር 57 Which one of the following is not used to determine the CPU state at the end of the execute cycle?
A, the content of certain status conditions. B, the content of all processor registers. C, the content of the data bus. D, the content of the program counter. ይላል። አሁን እዚች ጋር የተጠየቀው ዲተርማይን ማያደርገው ወይም ሲፒዩ ስቴትን የማይጠቀመውን የትኛው ነው የሚመስለው ነው የሚለው። በእርግጥ ነው ትክክለኛው መልሱ የማይወክለውና የማይጠቀመው ለሲፒዩ ስቴት ሲ ነው። the content of the data bus። ይሄ ዲተርማይን አያደርግም ለሲፒዩ ስቴት። ዲተርማይን የሚያደርገው at the end of the execute cycle the CPU state is determined by status conditions or flags that indicates outcomes like a zero overflow። ይሄ ስታተስ ኮንዲሽን ምንድን ነው የሚወክለው? ውጤቶችን ነው የሚያመለክተው። it indicates outcomes or results። ለምሳሌ zero or overflow። ሌላኛው ደግሞ processor registers አለ። it holds an intermediate results or operands። ኦፕሬተሮችንም እንዲሁም ሪዛልቶችንን ኢንተርሚዲየት ሪዛልቶችንን ሆልድ ያደርጋል ወይም ይይዛሉ። program counter ደግሞ it points to the next instruction። ወደ ቀጣዩ ኢንስትራክሽን ወደ ቀጣይ መመሪያ ወይም ኔክስት ቀጣይ ኢንስትራክሽን ፖይንት ነው የሚያደርገው ይጠቁማል ማለት ነው። ሶ ትክክለኛው መልሱ የማይወክለው ነው የተባለው ሲ ነው the content of the data bus። ጥያቄ ቁጥር 58 which of the following best describes a database? A collection of data organized in a specific structure. B, a collection of random data. C, a collection of related files. D, a collection of unrelated files። አሁን ስለ ዳታቤዝ ዲስክራይብ የሚያደርገው የትኛው ነው? ቀላል ጥያቄ ነው። ትሪክ እንዳትደረጉ። አንዳንዴ ጥያቄው አንብባችሁ ከዛ መልቲፕል ቾይሱ አስተውላችሁ ብትመልሱ ይሻላል። ጥያቄው መልቲፕል ቾይስም እያነበባችሁ ሁለቴ ወይ ሶስቴ። ሶ አሁን ስለ ዳታቤዝ ዲስክራይብ የሚያደርገው የትኛው ጥሩ የሆነው ማለት ነው። ሶ ትክክለኛው መልሱ በራሴ ምርጫ ኤ ነው። a collection of data organized in a specific structure. Because of that, it has an organization. Data is arranged in a predefined schema like tables in a relational database. ብዙ ጊዜ ለድርጅት የሚጠቀሙትን ለዳታ አስቀድሞ በተወሰነ ጥሩ ንድፈ ሐሳቦችን ፕሪዲፋይንድ የሚያደርገው ስኪማ አለ። ለምሳሌ ልክ እንደ ቴብልስ አለ፣ ሪሌሽናል ዳታቤዝም በተወሰኑበት ማለት ነው። በዛ ላይ ደግሞ ፐርፐስፉል ዲዛይን ደግሞ it supports efficient querying, updating and management unlike random or unrelated data። ሌላኛው ደግሞ ፐርፐስፉሊ ዲዛይን ዓላማ ያለው ብዙ ጊዜ it's asking sufficient efficient querying query ማዛመንን ማስተዳደርን አፕዴት ለማድረግ ማኔጅ ለማድረግ ማስተዳደር አለብ። ሶ ትክክለኛው መልሱ ኤ ነው a collection of data organized in a specific structure። ጥያቄ ቁጥር 59 which one of the following property of a graph represents the number of derivation steps needed to generate a valid string? A, degree of the vertex. B, parent vertex. C, root of the graph. D, path of a vertex from the root። አሁን እዚች ጋር የተጠየቅነውን ጥያቄ የትኛው ነው ፕሮፐርቲ ግራፍን ሪፕሬዘንት የሚያደርገው የዴሪቬሽን ስቴፕ ቁጥሮችን በዛ ላይ ደግሞ it needs to generate a valid string። ትክክለኛው valid string የሆነውን ጄኔሬት እንዲያደርግ የሚረዳ አለ። ሶ ትክክለኛው መልሱም የሆነው ዲ ነው path of a vertex from the roots። Because of that, in the context of derivation trees, a type of graph used in formal language theory to represent how strings are generated from a grammar። አሁን በዚች ጋር የተጠቀሰውን በዴሪቬሽን ትሪ ውስጥ አንዳንዶቹ ብዙ ጊዜ በትሪ ግራፍ የተቀመጡበትን እንዴት ነው ስትሪንግ እንደሚፈጠሩ ለመወከልም እንዲሁም በሪጉላር ላንጉዌጅን የተቀመጡበትን ጽንሰ ሐሳብን በብዙ አይነት ግራፍ አይነቶችን ታይፕ ኦፍ ግራፍሶችን ይጠቅሳሉ ማለት ነው። አንደኛ the path from the root to a vertex node corresponds to the sequence of production rules that applied to a derived substring። በእያንዳንዱ ካራክተሪስቲክስ ያላቸው በፓዝ ኦፍ ደ ሩትስ ምንድን ነው በመንገድ ኖዶችን ያሉትን እነዚህ ለማውጣት የሚተገብሩበትን ምንድን ነው ቅደም ተከተል ነው። ሲኩዌንስ ኦፍ ፕሮዳክሽን ሩልስ ነው የሚወክለው እና ከሲኩዌንስ ኦፍ ፕሮዳክሽን ሩልስ አፕላይ ተደርገው በእያንዳንዱ ሰብስትሪንግ ከተተገበሩ በኋላ ሲኩዌንስ ኦፍ ፕሮዳክሽን ሩልስ ደግሞ
ጋር ይዛመዳል ማለት ነው። ሌላኛው ደግሞ the length of this path, the number of edges equals the number of derivation steps needed to generate the substring. ሌላኛው ደግሞ the length of the path አለ የተለያዩ የኤጅ ብዛት ማለት ነው። ምንድነው አሁን እነዚህ equals the number of stringoች substringoችን ለመፍጠር ከሚያስፈልገው በእያንዳንዱ derivation steps ብዛት እኩል ጋር ናቸው። equals the number of derivation steps needed to generate the substring. ጥያቄ ቁጥር 60 which function of a contemporary operating system focuses on providing users with easy access to application resources? A. Device management. B. File management. C. Process management. D. User interface management. አሁን የተጠየቅነውን ጥያቄ በጣም ወሳኝ የሆነውን በጣም ለተጠቃሚዎችና ቀላል አክሰስ እንዲያደርጉ ለአፕሊኬሽን ሪሶርስን የትኛው ነው የሚወክለው የትኛው ነው የሚመስለው ነው የተባለው። ትክክለኛው መልሱ ዲ ዩዘር ኢንተርፌስ ማኔጅመንት ነው። because the user interface management function of an operating system is specifically designed to provide the application to files and system resources. Example like graphical user interface like Windows, Mac OS, Linux, graphical users or command line interface. Simplify interaction between users and hardware software resources. ትክክለኛው መልሱ ዩዘር ኢንተርፌስ ማኔጅመንት ነው የሚሆነው። ምክንያቱም ለተጠቃሚዎችን ዩዘር ኢንተርፌስን ፕሮቶታይፖችና ማኔጅመንትን ኦፕሬቲንግ ሲስተም በጣም በተግባር ላይ የተገለጸው ለአፕሊኬሽን መተግበሪያ ፋይሎችም አለ እንዲሁም ሲስተም ሪሶርስም አለ። ልክ እንደ ግራፊካል ዩዘር ኢንተርፌስ አለ። ልክ እንደ ዊንዶውስ ማክ ኦፕሬቲንግ ሲስተም ግራፊካል ዩዘር እንደ ሊኑክስ የመሳሰሉትን እንደ ግራፊክስ ዩዘር ኢንተርፌስ የምንጠቀማቸው አለ። በጣም ለዩዘር ኢንተርፌስን ማኔጅ የምናደርጋቸው አለ። ልክ እንደ ካርድስ፣ አይከን፣ በተን፣ ቱልባርስ፣ ታስክ ባር የመሳሰሉት አለ። ሌላኛው ደግሞ ኮማንድ ላይን ኢንተርፌስ የምንጠቀመው አለ። ልክ እንደ ኮማንድ ፕሮምፕት ተርሚናል ስንፈጽም ሼል የምንጽፍበትም አለ። ለምሳሌ ፋይሎችን ኤክሲኪዩት እንዲያደርግልን ክሬት እንዲያደርግልን ኮማንድ ትእዛዝ እንዲፈጽምልን ማለት ነው ኢንስትራክሽን። ሌላኛው ደግሞ ሲምፕሊፋይ ኢንተራክሽን ቢትዊን ዩዘርስ ኤንድ ሃርድዌር በተጠቃሚዎችና በሃርድዌር ሶፍትዌሮች ሪሶርስ መካከል ያላቸውን ኢንተራክሽን ቀላል ማድረግ አለብን። ሲምፕሊፋይ መሆን አለበት ማለት ነው። we need to simplify it. ውድ የአገሬ ልጆች በዛሬው ፕሮግራማችን የኤክሲት ኤግዛም ፎር ኮምፒውተር ሳይንስ ከጥያቄ ቁጥር 51 እስከ 60 ጨርሰናል። ይቀጥላል። በሚቀጥለው እስከምንገናኝ ድረስ ፒስ ይመቻችሁ።